ትብብራችሁ ያስፈልገናል። በህይወት እንዲድኑ ቶሎ እንድረስላቸው ላለው እንድናሳክማቸው ጥሪን አቀርባለሁ። ተባብረን አሁንም እናታችንን እናድን። የወገን ደራሽ ወገን ነውና ሁላችንም እናታችንን እንድረስላቸው። ማርሻል አርት ለዚህ ወደ ኋላ እንደማትሉ ተስፋ አደርጋለሁ። ድምፃዊና የኢንተርናሽናል ቴኳንዶ አሰልጣኝ አብዱ ኤፋስት ነኝ። እናቴ በጣም ስለታመመች ለሕክምና በጣም ከአቅም በላይ የሆነው ነገር ስለተጠየቅን ያው ደጋግ ኢትዮጵያውያን እናቴ የምድንበት ነገር የሁላችሁም እገዛ ያስፈልገናል። ድምፃዊ አምደ ገብርኤል ነኝ። ወንድማችን አብዱል ከሪም ያው እንዳስቀመጠው ቅድም እንደተናገረው እናቱ በጠና ታመዋል። የኛ የአርቲስቶች ቡድን ሄዶ ለማየት ጥረት አድርጓል። እስካሉበት ድረስ ለመጠየቅ ለማየት ኮሚቴ አዋቅሮ ጥረት አድርጓል። ባየነው ነገርም ያው በጣም የሚያሳዝን ነገር ነው ያለው። የአብዱ እናት በጠና ነው የታመሙት። ህመማቸው ብዙ አይነት ህመም ነው ያለባቸው። ከነዛ ካሉት ህመሞች በተለይ ከዚህ ከጉሮሯቸው ስር ያለው እጢ ያለው አሁን ያለበት ሁኔታ ወደ ሌላ ህመም ከመቀየሩ በላይ ደግሞ ምግብ እንዳይበሉ ያደረገበት ሁኔታ ነው ያለው እና የህክምና ወጪ ካልተባበርን በእነሱ አቅም የሚችሉት አይደለም። እስከ ውጭ ሀገር የሚያደርስ ህክምና ነው። አንድ ህክምና ብቻ አይደለም የሚያስፈልገው፣ ብዙ አይነት ህመም ነው ያለባቸው። ስለዚህ ያው ከተባበርን አንድ ሰው ማሳከም አያቅተንም። ስለዚህ ሁላችንም በምንችለው ተጋግዘን እንድናሳክማቸው ጥሪን አቀርባለሁ። ሁላችንም ተባብረን እናሳክማቸው፣ በጸሎትም እናስባቸው። አመሰግናለሁ። ድምፃዊ ተካ አሰፋ እባላለሁ። ያው የበሽታው አይነት ጠቅሰውታል እነሱም እና ፋታ ማይሰጥ በሽታ ስለሆነ ቶሎ መዳን ስላለባቸው በውጭም በሀገር ውስጥም ያላችሁ ወገኖቻችን እንግዲህ ወገን ደራሽ ወደ ወገን ነውና ቶሎ የሁላችንም ርብርብ ይጠይቃል። ይሄ ነገር ቶሎ በህይወት እንዲድኑ ቶሎ እንድረስላቸው ላለው አመሰግናለሁ። ውድ ኢትዮጵያውያን ያው ከአቅም በላይ ሆኖብን ከሆስፒታል ወደ ቤት ካስገባኋት በኋላ ያለችበት ሁኔታ ይህን ይመስላል እና እሷን ለማዳን ትብብራችሁ ያስፈልገናል። ውጤቶቹ ያው ከውጭ የመጡ ውጤቶቹ እነዚህ ናቸው። ያው እሷን ለማዳን እናት ነችና ቅን ኢትዮጵያውያን ተባብራችሁ እናታችን እናድን። አመሰግናለሁ። አርቲስት ሰብለ ወርቁ እባላለሁ። ብዙ ነገር ተብሏል። በዓለም ላይ ያሉ እናቶች በጠቅላላ ህመም ባይነካቸው ባይነኝ፣ የታመሙትም እግዚአብሔር ይማርልን። የአብዱ እናት እንደተባለው አንድ በሽታ ብቻ አይደለም፣ በጣም ብዙ በሽታ ነው ያለባቸውና አሁን ደግሞ በጣም አስከፊው ምግብ ሁላ መብላት የማይችሉበት ጉሮሯቸው ላይ ያለው እጢ ነውና በአፋጣኝ መታከም ስላለባቸው ይህንን ደግሞ ለኛ አይከብደንም። ብዙ ነገር ተባብረን ብዙ ነገር አድርገን እናውቃለን። ተባብረን አሁንም እናታችንን እናድን እላለሁኝ። ስሜ ጸበል እባላለሁ። መቼም የእናት ህመም ሁላችንም እናውቀዋለን። የወገን ደራሽ ወገን ነውና ሁላችንም እናታችንን እንድረስላቸው። እሺ፣ አሰልጣኝ ነገር ማባላል ማለት ያው የአብዱ እናት የኔ እናት ነች። እንግዲህ እንደ ማርሻል አርት ሁላችንም እንደምን ተስፋ አደርጋለሁ። ማርሻል አርት ለዚህ ወደ ኋላ እንደማትሉ ተስፋ አደርጋለሁ።